እኔ ደግሞ የሆነ አርቲስት ነው የደፈረኝ እስካሁን አስታውሰዋለሁ። በጣም ነው የምጠላው። ማን ነው አርቲስት? ማን ነው? እና ማተበኛው ማርያም ማዘርን ታውቃታ አንተ ወደፊት ባለኝ አረኔ ምስታለች ያንቺ ትዩ በሽተኛ ነሽ እንዴ? ባሌ ላዳር ነው ለትዳር እኮ አይደለም ፈልግ ብሮ አንተ ቀን እንዳከላለም ዘፍ አረ ማሚ ቆይ በቃ እኔ ሰሞት እንደ ሰማችሁ እኔ ነው ወንድሜ ውስጥ መኖር ያስጠላኝ ቀን ነው የምላችሁ። ዛሬ ስራ ወጥቼ እንዳለ ዕቃ ነው ወሰድብኝ ደንበኞች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ነው የመጣነው። እዚህ ምን ከየትም ብለን አምጥተን ያመጣነውን ዕቃ እንዳለ ደንበኞች ወሰድብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? ሰላም ውድ የአብራክ ሪያክት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ ተማም፣ ሁሉ አማን። እንደተለመደው በሳምንቱ አነጋጋሪ በሆኑ ጉዳዮች ላይ ሀሳብ አስተያየታችንን እየሰጠን ሪያክት እናደርጋለን። ታዲያ ቤቱን ሰብስክራይብ ማድረግ እንዳይረሳ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። እንደዚህ አልነበር ዮኒ ሾርት ሙቪ ነው መሰለኝ። አይ ቲንክ እናቴ ሳድግ ላንቺ ቤት እገዛልሻለሁ። እሺ እኔ አባት እሺ ተስፋዬ እሺ። አይኔም አልፈዘዘም፣ ቅስሜም አልወደቀም፣ ሞራሌም በማንም እንዲሁ አልባከነም። እንደዚህ አልነበርኩ። ማደግ ግን ሲያስጠላ እናቱንና ከዚህ በኋላ አብረን መቀጠል አንችልም። እንለያያችሁ። ለምን ልላት አልኩና ደከመኝ። ወዳታለሁ። አብረን የማይረሱ ጊዜያቶችን አሳልፈናል። ለምን ለማለት ግን ድፍረቱን አጣሁ። ለምን ካልኳት በኋላ የምትመልሰው መልስ አስፈራኝ። ይበልጥ መልሷ እንደሚሰብረኝ ተሰማኝ። ገንዘብ የለህም፣ ደሃ ነህ፣ ማስተዳደር አትችልም፣ ቃናል ወነውን ግን ሲችለው በስማ ይሄ ሁሉ መልስ ነው። ሪያሊቲ ላይፍ ላይ ያለ ነገር ነው። ሞክራል ጥራል እንደምታስበው አንተ ሰነፍ አይደለም። ሁሉም ነገር ጥሩ ነው። ፖዚቲቭ እና ኔጌቲቭ ፊሊንግ ነው። አይኔም ባመለጠው ይሄ ሁሉ የሆነው ስላደኩ ነው። ማደግን ሲያስጠላ እናቱንና ኤዲቲንጉ ያበደ ነው። ግን በስማ ደከመካል ተስፋዬ አልቻልክም። ስራህን ከስራ ብቻህን ቀርተሃል። ለቤተሰቦች መድረስ አልቻልክም። ለምን አትሞትም? ሙት። እዛ ሰላም አለ፣ እረፍት አለ። ቀላል ነው። ገመድ ባንገቱ መክተት ነው። ሁሉ ነገር አታል። ምንም ነገር የለም። ሰይጣን አለው። ምን ተስፋ አለው። ተስፋዬ ናልኝ የኔ አባት ና እስኪ ምን ሆንክብኝ? ምን ሆንክብኝ? ምን ልበላት? ህይወት ከብዶኛል፣ አልቻልኩም፣ ደከመኝ ልለይሽ ነው ልበላት? ባይዘው ሁሉም ወጣት ያለበት ሁኔታ ነው። ጥሩ የመሰናበቻ ጊዜ ከእንትን ሁሉም ወጣት ፊል እያደረጉ ያለው ነገር ነው። ህይወት የማርያም መንገድ አታውቅም። ከወደቅ ሁሉም ይረግጣል። ተስፋዬ ያልኩህ እኮ ተስፋ እንድትሆነኝ ብቸኛ ስለሆንኩ አንተ ብቻ ስላለኝ ተስፋ እንድትሆነኝ ብዬ እኮ ነው የኔ አባት። ምን ሆንክብኝ የኔ ጌታ? አየክ የምትኖር ለአንተ ብቻ አይደለም ለሚወዱ ሰው ጭምር ነው። ያሳ አረፈደ ገና ጠዋት በልጅነት ያሰብከውን በጠቅላላ ታደርገዋለህ። እሱቶ
አረጀችበት። ዝም በል ገና ነኝ። ገና ነኝ። ደህና ነህ ልጄ? ደህና ነህ? ያሳይ ገባለት ወጣት ነኝ። ይሄ ነው የምፈልገው። ያሳይ ያልፋል። የከፋ ቀናቶች ይኖራሉ። ከዛ ባሻገር መልካም ቀናቶች ይመጣሉ። ባለማቆም ውስጥ ለውጥ አለ። ሞት ያሰኙን ሰዎች በመኖር ነው የምናሸንፋቸው። መኖር ካለ መኖር ሳይሻል አይቀርም። ይሻላል። ከመኖር ተስፋ አለ፣ ካለ መኖር ምንም። ዛሬ ላይ በምንም አይነት ሲቹዌሽን ውስጥ ብንሆን፣ በምንም አይነት ተስፋ መቁረጥ ውስጥ ብንሆን ካለ መኖር መኖር የተሻለ ነው። ነገ ሌላ ቀን ነው። ነገ ሌላ ተስፋ ነው። ነገ ሌላ አዲስ ነገር ይዞ ነው የሚመጣውና ስፔሻሊ ወጣቶች ኪፕ ጎይንግ። ነገ የተሻለ ቀን ይመጣል። አይ ሆፕ እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን፣ በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን ነው ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰድብኝ ደንበኞች። ትግራይ ሄደንም እንዳንሰራ አፈሳለ። ጦርነት ሸሽተን ያመጣን እዚህ ምን ከየትም ብለን አምጥተን ያመጣነውን ዕቃ እንዳለ ደንበኞች ወሰድብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ ከየት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? በህይወቴ በጣም የመረረኝ ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ በጣም የሚያሳዝነው በተለይ ከትግራይ ተፈናቅለው የመጡ ወጣቶች ቤተሰባቸውን በጥቃቅን ስራዎች ለማስተዳደር የሚሞክሩ ወጣቶች በዚህ ኑሮ ውድነቱ በዛ ጦርነቱ ከብዷቸው ነው እንትን እያሉ ያሉትና እባካችሁ ወጣቱን በተቻላችሁ መጠን አታማሩት። ሰርቶ ይብላበት። ለመኖር ነው እየታገለ ያለውና አታማሩት ለማለት ያክል ነው። እኔ ደግሞ የሆነ አርቲስት ነው የደፈረኝ። እስካሁን አስታውሰዋለሁ። በጣም ነው የምጠላው። ማን ነው አርቲስት? ማን ነው? እና ማተበኛም ግን ቤት ላይ አንተን ይጠምዱብኛል እንጂ ነግርክ ነበር። ማርያም ማን ነው? ተናገረ። ኧረ ይጥመዱ። እኔ ኢንተርኔት ላይ መጣ ነገር ማን ነው ሲጀመር ጠምደውካል። እኔ ደግሞ የማታስመስል ሰው እንደሆንክ ስለማከብር ማርያምን አንተን ስምክ እንዳጠፉብኝ አልነግርህም። ግን ሌላ ኖርማል ሲሆን ደግሞ ነግርካለሁ። እሺ ክርስቲ፣ ማን ነው ሊደፍርሽ የሞከረው? አርቲስት ማን ነው? ሊደፍረኝ ሞክሮ አይደለም። የአርቲስት ቤት ውስጥ አርቲስት ነው የደፈረኝ። ጎትራ ኮንዶሚኒየም የተደፈርኩት ራስታ ነው። አሁን ዱባይ 2 ልጅ ወልዷል። ገመና የሚባል ህፃን ልጅ ሆኜ ነው ላይ ከስራ ክፍል ምናምን ሆኜ ገባሁ። አወኩት። ማን ነው ይሄ ገመና ላይ እየሰራው አይደል? ቀዩ እናት ሰማከኝ ከሆነ ዱባይ ያለ ከሆነ ተበጭ ባጫ ቢጫ ፈረስ ፊት ማለት ነው። ካሌብ ወይ ደግሞ ልዑል ሰገድ ምናምን እንዴ? በቅዱስ ገብርኤል የምርሽ ነው? ካሌብ አይ ቲንክ ሰው ለሰው ነው መሰለኝ ይሰራል። መወዳት እናቴን እየንሳኝ ማን ቤት እንደሆነ ልንገርህ። ያረጋኸኝ ወራሽ የወንድሙ ቤት አንተ የወራሽ የሚባል ካናዳ የሚኖር ከልጁ ፊት ነው ያስደፈረኝ። ፂ የምትባል ልጅ አለችው ቤላ። ከዋሻውኝ አንተ እኔን ፎቶዬን ዘቅዝቀ እርገጠኝ። በጣም ከባድ ነው። እግዚአብሔርና እኔ እንዳለ ካሜራ ላይ ይወጣ ጋይስ አውቃችሁታል። ካሌብ አይ ቲንክ ሰው ለሰው ላይ መሰለኝ የሰራው ራስታ ቀይ ነገር ምናምን። እኔ ያልገባኝ እስከ ዛሬ ለምንድን ነው ያልተወራው? ለምንድን ነው ዝም የተባለው? ተደፍር ያለው ብላ በግልጽ ወጣ እየተናገረች አንድም ሰው ምንም ሲል አልሰማውም። ለምንድን ነው አልገባኝም። ብቻ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ በዚህ ጉዳይና ለይሄ በጣም ሲሪየስ የሆነ ጉዳይ ነውና ሀሳባችሁን አስቀምጡልኝ ኮሜንት ላይ። ለምን እንዳልተወራ ግን እስካሁን ድረስ ግራ ገብቶኛል። በጣም ወጡ እንዴ? አረ ሁሉም አሉ። ወዴት እየሄድክ ነው?
ምሳ በላን አይደል? ዞር ልበል። ፕሮግራም አለ? የለኝም፣ ግን እዚህ ምንም አላደርግም። ተሰባስበን የለ እንዴ? ለምን አትቆይም? እኔ ይቅርብኝ። መሄጃ ከሌለ እግርህን አታድቅም። ቁጭ ብዬ ከማጠፋው ጊዜ አይከፋም። በመዞር ምን ይገኛል? እዚህ ቁጭ ብዬ ጊዜን ከምገድል ዞር ብዬ መንገድ ብፈልግ አይሻልም? ትርፍ ለሌለው ነገር ከመዞር የማይደገም ትዝታን ማሳለፍ ይበልጣል። ገንዘብ ለሚደግመው ትዝታ ገንዘብ የማይደግመውን ጊዜ አላጠፋም። ዝም ብለህ ከመድከም አስበህ ጊዜ ወስደህ ስራ መፈለግ ይሻላል። ምሰራውን አስቤ ስለጨረስኩ ነው አሰሪዎቼን ፍለጋ የምደክመው። ድካም ነው የሚሆንብህ። ያልታቀደ መንገድ ነው። የትም የማያደርሱ የሚመስሉ እርምጃዎች አንዳንዴ አእምሮ አስቦ ከሚደርስበት የተሻለ ቦታ ያደርሳሉ። ተቀምጬ ከማገኘው ጥሩ ትዝታ እየዞርኩ የማየው ስቃይ ይሻለኛል። ምቾት የገነባቸውን ሰዎች አታሳይኝ። እኔ ግን ብዙ መከራን አልፎ ንጉሥ የሆኑ ሰዎችን አሳይሻለሁ። መከራን አትፍሩ፣ ምቾትን አትፍሩ። የሚገርም መልስ መጣ ነው። አንዳንድ ጊዜ ከመቀመጥ ተንቀሳቅሶ ነገሮችን መፈለግ ይሻላልና አሪፍ ትምህርት ነው። ተመችቶናል። ሌባ በየአይነቱ ነው። የአርሰናል ደጋፊዎች ድረስ በጣም ብዙ ናቸው። ምርጥ ደጋፊዎች አሉና አርሰናል ዋንጫ ስለበላ ገነር የሚባል ክለብ ከፍተናል ነው። ከዛስ ገንዘብ አምጡ፣ ገንዘባችሁን ደግሞ ስራ እድል ላይ ለስራ እድል ወጣቶች ስራ ላጡ ሰዎች እናውላለን ነው። ምድረ ቆረታ መጀመሪያ አንተ ስራ አለ? አንተ ድርጅት መስርተህ ለዜጎች ስራ ልትፈጥር ቀርቶ አንተ ስራ አለ ወይ? እኔ የአርሰናል ደጋፊ ስለሆንኩ በጣም ብዙ ጊዜ ታግሻችኋለሁ። ውጭ ሀገር እንሄዳለን የሚሉ ትራቨል ኤጀንሲዎችን ሁሉ ሲያስተዋውቁ፣ ሪል ስቴቶች የማይሰጡ ሪል ስቴቶችን ሁሉ ሲያስተዋውቁ ዝም አልኳቸው። እሱ ብቻ አይደለም፣ ቤቲንግ ቤቶችን ሲያስተዋውቁ የለመዱ ሰዎች ተደራጅታችሁ የአርሰናል ደጋፊዎችን ለመጋጥ ታጥቃችሁ ተነስታችኋልና እግዚአብሔር የሌባ ማት ቤቲንግ ቤት ስታስተዋውቁ ነበር። እንትና ቤቲንግ ቤት እንደዚህ አይነት ፖይንት ሰጥቷል፣ እሱ ቤቲንግ ላይ ሄዳችሁ ቆምሩ፣ ይሄ ሪል ስቴት እንትን ይላችኋል። ሪል ስቴቶቹን ይሰራ። እሱ ብቻ አይደለም፣ እነዚህ ብቻ አይደሉም። ባይዘው ይሄ ራቁታቸው የሚደልሱ የለም ብርታቸው ምናምን ያሳልፉ ሴቶች ራሱ ተደራጅተው ከነሱ ጋር አብረው መጥተዋል። የአርሰናል ደጋፊ ከሆናችሁ ኳስ ነው እናንተ የምትወዱት። በዚህ ስሜታችሁ ተጠቅመው ገንዘባችሁን ሊወስዱ ነው። የሌባ ማለት ስሜታችን በሚኮረኮር ነገር ነው ሌባ የሚመጣው። ለዛ የአርሰናል ደጋፊዎች ባካና ሳንቲ ስሙን እንዳሰጥ ይሄ ሌባ ማለት ራቀን በዋም ሌባ ባይዘው እንጠይቅ ከተባለ ብዙ ጥያቄ የሚያስነሱ ነገሮች አሉ። ለምሳሌ አሁን የሆነ ታይም ላይ ለንደን ሌር ነው ጎስት ለንደን ሌር ነው ብር ማለት የሆነ ትራቭል ኤጀንሲ ሙሉ ወጪን ይችለኛል ፎሎ አድርጎ ምናምን ነገር ብሎ እንትን ሲል ነበር። አዳት ታይም ግን አልሄድም እና ላይክ ተደባብሶ ምናምን ነገር አለፈ። የቅርብ ጊዜ ትውስታችን ደግሞ ሀገራችን ውስጥ አሳዛኝ ሁኔታ በተፈጠረበት ታይም ትንሽ ኮንሰርት ምናምን ድል እናከብራለን ብለው ምናምን ነገር የሆነ ነገር ሲያደርጉ ህዝብ አልተመቸውም ምናምን ቅሬታ ሲያቀርብ ነበር። አሁን ደግሞ በሌላ አይነት ሸዋሸዋ መጥተዋል። እንግዲህ እንደዚህ አይነት የሚያጋልጡ ብዙ ሰዎችም አሉ። የህዝቡ አይን ውስጥ ናችሁ። በኔጌቲቭ ነገር ባትታዩ መልካም ነው። ሸዋሸዋ ተጠንቀቁ። ኦኬ ጋይስ፣ ዛሬ ማይኮን ከእናቴ ጋር አስተዋወቅኩት። ማይኮ እናቴ ሊተዋወቃት ምን ነው የተሰማው? በስልክ ተገናኝተው ያውቃሉ አንድ ሁለቴ፣ ግን በአካል አግኝቷት አያውቅም። ስለዛ ለመጀመሪያ ጊዜ እናቴን ሊያገኛት ነው። የኬማኔ እናት አግኝቷት ነው። ማይኮ አንተ ትልቅ ሰው እኮ እዚህ ጋር ነው የሚሰማው። ዝም ብለህ እዚህ ጋር ትመጣለህ። ማይኮ እንዴት ነህ? ምንድን ነው ጠፍተሃል? ለነገሩ ማይኮዬ አሁን በቃ መንገድህን አስይዘሃል። ከዚህ በኋላ መበርታት ነው ያንተ ስራ አይደል? ቆንጆ ብርትት አንተ ብርትት በል። መንገዱን ዋናው መንገዱ መያዝ አባትዬ። ምን ነው ያባቱ ምን ነው ጌታ አታልቅስ የኔ ጌታ ወይ አታልቅስ አባቴ አታልቅስ የኔ ጌታ። ምንድን ነው ማይኮዬ? ምን ነው ያባት? ምንድን ነው ማይኮ? ምንድን ነው የኔ ጌታ? አታልቅስ አንተ ያ እብደት ነው የሚያምርብህ። ለቅሶ እሺ እኛ አለ ይሄ እዛ ጋር ያለው ትርምስና ውጥረት በቃ ገባህበት። እሱን እንግዲህ እየታገልክ ነው። እሺ በቃ ምን ነው ያፈት ምን ነው ያላ ነው በቃ
ማይኮ አንዳንድ ጊዜ ይመስለኛል ፈላም ሆኖ እንረሳዋለን። በእርግጥ ትፈጣጠራለች ማይኮ። ያው በኬመኒ አማካኝነት እንግዲህ ሁለተኛ እድል ተሰጥቶታል። ሁለተኛውን እድል ይጠቀምበታል ብለን እናስባለን። ያው ከዝቅተኛ ቤተሰብ ከመምጣቱ አንፃር ይሄን አጋጣሚ ይጠቀምበታል ብዬ አስባለሁ። አትፈጣጥኝ ማይኮ አትፈጣጥኝ። ከዛ ውጪ ከዚህ በኋላ አሪፍ ደረጃ ላይ ደርሰሽ እንደምናይሽ ተስፋ እናደርጋለን። ሁለተኛ እድልሽን ተጠቀሚ። ይመች። ትምህርታዊ ቤላ በጣም ጥሩ ሰው ነው። ማሚ ያስተምረኛል። ቤላ ያስተዋውቃል። ሺዝ ማይ ማዘር። ሰላም ነው ማዘርዬ? አለ እግዚአብሔር በጣም እና ቤላን በጣም ነው የምወደው። ማሚ ንገሪ። አንተ ሳድግ እንዳንተ ነው መሆን ፈልገው። አፈቅርሃለሁ። ንገሪ ማሚ። አፈቅርሃለሁ። እሺ እንዳይደፋብሽ። እሺ አንተ በቃ ወደፊት ማርያም ማዘርን ታውቃታ። አንተ ወደፊት ባደለ ኧረ እኔ ምስተደቅ ያንቺ ስትዩ በሽተኛ ነሽ እንዴ? ባሌ ላዳር ነው ለትዳር እኮ አይደለም ፈልግ ብሮ አንተ ቀን እንዳከላለን ዘቅ። አረ ማሚ ቆይ በቃ እኔ ሰሞትን የሰማችሁ እኔ ትዳር አልወድም። ከመጀመሪያ ቦይፍሬንድ ጋር ብሬክ አፕ ያደረግነው ላግባሽ ብሎ ሲጃጃል ነው። ላግባሽ ነው ኦ ማዘሪ ታምራለች። ጋይስ ሺ ኢዝ ቢዩቲፉል ላይ ነው። በጣም ነው የምታምረው። አይ ሙዚቃ ክፈት፣ ሙዚቃ ክፈት። አረ ቤት አታስደብረኛ ወንድ። እሺ ልክፈት። እሺ ታለንቷን ታሰብ ቃላት ምንም አይደለም። እሺ አፍሮ ቢት ይሻላል። ምን ይሻላል? ላይ ስፈርም ነው ማረጋው ስለ እናንተ ንገሩኝ። ኤኒዌይስ እንትን ንገሩኝ ዘፈን እና ታለንቷን ታያላችሁ። እስኪ ከጀርባሽ ምን አለ? አረ የለም እባክህ፣ እኔ ባክግራውንድ ቀይርልኝ። ንገሩኝ። እሺ ባለፈው እሷ የጨፈረችበት እንደሱ አይነት እስኪ ሌላ ግን ማውጣት አድለት ስላለ እንደ ሰሉ አይነት የቀነዘረባቸው ሴቶች 80 ያሉ እኔ ኢንቦክስ ላይ ግን እኔ እንደነሰሉ አይነት ሴቶችን ሳይ ጆከር ነው ትዝ የሚለኝ መጀመሪያ። ለዛ ነው እንጂ እኮ ሞልቷል። ጆሮ ዊስኪድ ኦኬ። አተ ቤላ እናንተ ዴት ብንወጣ ግን ምን ይመስላል ወንድሜ? እኔ ሚስት አለች እግዚአብሔር ይመስገን። አረዘይቱ አፍልቶ አቤት ታይ ሽጉጥ ማጣት እኮ ነው። ወንድም የለ እቺን ይዞ ሸባ ማብላት አይ ቲንክ ሀገር ውስጥ ያለች አይመስለኝም። ሽጉጥ ማጣት ነው። እቺን ሚጥሚጣ ነው ማጠን ይዞ በእናታችሁ። እንዴት ነው? ሰላም ነው? አለን። ስራ መጀመር ፈልገን ነበር። ስራ ልንጀምር ነበር። ምንድነው? ምን አላችሁ? እኔ በጣም የማዕረግ ተመራቂዎች። እስቲ ተመራረጉና እስቲ ያዙ። እኔ እሱ ይልመርቅ። አንተ ነህ ይለሽ። እሺ ቀደም በደንብ እንዲህ ያሳምነው። እሺ አንተ ጎበዝ ነህ። አንተ ትቀራለህ። አንተስ እስቲ አሪፍ ትሰራላችሁ። በቃ ወደ ስራ በቃሽ። እሺ እናኮራለን በስራችን። እሺ አንተ አበላይ ይመቻችሁ። ላይ የሚገርም ዩቲዩብ ላይ በጣም ነው የምንወዳት ብለው አንድ ሶስት ጎረምሶች እዚህ መጥተዋል። መልክተ ኧረ በደስታ እንደው ትንሽ እንኳን እንደው መሽኮርም ልጃችንን ማሳልፈን አንሰጥ። አይ ግን ዩቲዩብ ላይ እያየሁ እኔ በጣም እንደዚህ አይነት አድናቆት ሲንግል ለሆነች ሴት ሲቀርብ እንደው እኔም ደግሞ መሀል ላይ ሆኜ ግድግዳ መሆን አልፈልግም፣ ጋሬጣ መሆን አልፈልግም። ለምን ስሜታቸውን መጥተው አይገልጹም? እስኪ ከማን ጀምና እስኪ ና ይኸው አንዱ መጥቷል። ሞቅ አድርጉለት።
ሲያየት ራሱ ያው ዩቲዩብ ላይ አይ ቲንክ ሳክስፎኒስት ሳክስፎን ደስ ይለኛል ካሉት መሀል ነውና እንኳን ደህና መጣ። እንኳን ደህና ቆየን። መልእክት ጥያቄዎች እናቅርብለትና የሚመልስ ከሆነ ምን ይመስልሻል? ላንቺ ነው የተሽኮረመምኳት መልእክት እንዴት ነው ስታየው ግን አቋም? በጣም እሺ፣ መጀመሪያ ጥያቄ ለወንድማችን መልእክት የምትጫወተው የሙዚቃ መሳሪያ ምን ይባላል? ቡቡዜላ። ቡቡዜላ ነው የሚለው። እሱ ያየው ምን መሰለህ ሴፍሻ የምትጫወተው መሳሪያ ሳይሆን እሷን ያየው። እንደው ለምሳሌ የመገናኘቱ ነገር ቢኖር ራት አብሮ የመብላቱ ነገር ቢኖር ለመልእክት ምንድን ነው የምትጋብዛት? ለመልእክት ድንች ነው። ድንች ወጥ በየሰዓት ትወዳለች። ድንች ወጥ አመቱን ሙሉ ጾም ነው እንደምታጾመው? ላዩ ሊያምር ይችላል፣ ግን ከስሜቴ ጋር አብሮ አልሄድም። የምነፋውን የሙዚቃ መሳሪያ ቡቡዜላ አለ። እኔ አበሻ ነኝ እንጂ ሩሲያዊት ነኝ ወይ ድንች የሚለው ነው። ስለዚህ ወድቆሻል። ማን ድንች ይላል? ድንች መሰለህ ራሱ ማጥናት ነበረበት እየወደደ። እሺ፣ ሁለተኛውን ወደዚህ እስኪ ጋብዙት። እስኪ መልእክት ወዳጅ እስኪ ወደዚህ ይምጣ። ሞቅ አድርጉት። እንጂ ናት ግን ያው እንግዲህ ሰይፉ በኢቢኤስን ሳይሆን መልእክትን የሚያየው ይሄም ወዳጃችን። ስለዚህ አሁን ለምሳሌ ባለፈው ሳምንት በሰይፉ በኢቢኤስ ምን እንደቀረበ በጠይቀው ራሱ ሊያውቅ ይችላል ወይ ነው። ካለፈው ሳምንት በፊት በነበረው በሰይፉ በኢቢኤስ ላይ የቀረበው እንግዳ ማን ነበር? መልእክት መልእክት። እሺ፣ ቁርስ መልእክትን የመጋበዝ እድል ቢሰጥ ምንድን ነው የምትጋብዛት? ጨጨብሳ። የቁርስ ስሜት ትንሽ ያስኬዳል። የገባኝ ብዙ ሴቶችን ጨጨብሳ ጋብዟል። ጨጨብሳ ላይ እንዴት ነሽ? ምንም አይደለም፣ ግን ቁርስ አልበላም። በሚያሳዝን ሁኔታ ቁርስ አትወድም። አመሰግናለሁ። መልእክትን ለመዳር ያለን ፍላጎት እስኪ የመጨረሻ ሰው በዩቲዩብ ላይ መልእክት ወዳጅ ነኝ ካሉት ማለት እስኪ ወደዚህ ሞቅ አድርጋችሁ ጋብዙት እስኪ። ጊታሪስቱ ግን ይመስላል። እኔ እስከ ዛሬ ድረስ የጊታሩን ድምፅ ሰምቼው አላውቅም። ዛሬ ግን እላያችን ላይ እያለ ያለው ገብቶሃል። ጠላቴን ፊት ለፊት አየሁት። ሙዚቃ መሳሪያ ትሞክራለህ? አይ የጦር መሳሪያስ ከተገኘ መልእክትን በየትኛውም የጦር መሳሪያ ለመከላከል እና ለመጠበቅ ዝግጁ ነኝ ነው የሚለው። ከሙዚቃ መሳሪያዎች በጣም የምታደንቀው ምንድን ነው? ሳክስፎን። እቺ አራዳ ናት፣ የገባት ናት። እና በሳክስ ብቻ ነው የምትሰማው ብዙ ጊዜ? አዎ፣ ምንም የለም። መልእክትን የማግባት እድል ቢኖርህ የት ቦታ ነው ሰርግ ልትደግስ ወይም ደግሞ እንዲደገስ የምትፈልገው? እዚሁ ምግቡ ከኛ ነው ወይስ? ጨጨብሳ ነው ያለው ሰማይ ሌላ ጠላት አየሁ። ከዚህ በአንድ ስጋ እንዴት ነው ተስማምተህ የምትኖረው? በጣም ከባድ ይቀየራል። መልእክተን ካገባሁ እንዳለ ይቀይራቸዋለሁ። መልእክት
ምን የሚያስደስታት ይመስላል? አሁን እንዲሁ አይታት መልእክተን በጣም ለማስገረም ምን የተለየ ቦታ ላይ ልትወስዳት ትችላለህ? ማለት ልታዝናናት በቃ የሚነፋ ቦታ ይሄ ገም ተደርጎ ገብቷል ገብቷል። ሳምንቱ ሙሉ ከሚጠጣስ ነገር ምን ብትጋብዛት? ያው እንግዲህ ሴቶች ወደ ጠላ ያበዛል ነው። ይሄ አናዘር ሌቭል ተገኘ በቃ ይሄ ራሱ ነው ያለው። ሚስተር መልእክተ ብለነዋል እንግዲህ እንግዲህ የመልእክት ወዳጆች ነን ብለው ነው በዩቲዩብ ቴክስት ያደረጉት። ሶስቱም ውድቅ ሆነዋል ወይስ ተስፋ አላቸው? ባለጠና አይ ምን ነው እኔ ግን የመልእክተን ማዘር ግን በቅርብ ቀን ምንም እንዳያስቡ እውነት። ምክንያቱም እንዳለ ኮሜንት ሁሉ መልእክተን እባክህ በራሷ ጊዜ ባገባይ ሰዓት ታግባ ምናምን የሚሉ ሰዎች አሉ። እያሸማቀቅሽ ነው እንዴ? ኧረ በፍፁም አይደል? ነው እንግዲህ ይኸው ሳይድ ኪክ እንደመሆኑ መጠን የቤተሰብ ማደር አለና ለመልእክተ አድናቆት በጣም እየጎረፈ ነው። ለዛሬ በጣም ነው የምንወዳት ብለው እዚህ ማመልከቻ ያስገቡ አድናቂዎቿ ሶስቱም ግን ከስሜቷ ጋር አብረው ሊሄዱ አልቻሉም። የዛሬው ቪዲዮቻችን እነዚህ ሊመስሉ ነበረ። ቀጣይ ባባበዱ ቪዲዮዎች እስከምንገናኝ ይመቻችሁ። ፔጁን ሰብስክራይብ ማድረግ እንዳይረሳ። ላይክ ሼር አድርጉልኝ። ይመቻችሁ።